በመጀመሪያ እንደምለው ለዚህ ሰዓት ያደረሰን እግዚአብሔር ከእናንተ ጋር ይመስገን። ዛሬ እዚህ ቦታ ላይ እንድንሰባሰብ ድልድይ ሆኖ ለዚህ ያደረሰን ውድ ባለቤቴ ሃጫሉ ሁንዴሳ የፍቅር ጀግና እና ታማኙ በሱ ስም እንኳን ደህና መጣችሁ እላለሁ። ዛሬ እዚህ ጋር የመጣነው ስለ ፋውንዴሽን የሃጫሉ ሁንዴሳ ፋውንዴሽን አመሰራረት እና ምን ስራ ይዞ መጣ የሚለውን ለመግለጽ ነው። ሃጫሉ ሁንዴሳ ፋውንዴሽን የዛሬ ዓመት እሱ በተሰዋ በአመቱ ነው የተመሰረተውም ወይ ፍቃዱን ያገኘነው ሰኔ 10 ነው 2013 ማለት ነው። የሃጫሉ ፋውንዴሽን በውስጡ ብዙ ስራዎችን ይዟል። ስራዎቹን ዘርዝሬ ስለማልጨርስ ዌብሳይቱ ላይ ማግኘት ትችላላችሁ፣ ወይ ደግሞ ባጭሩ መናገር ይችላልው። በዝርዝሩ ግን ዌብሳይቱ ላይ ታገኛላችሁ። የሃጫሉ ፋውንዴሽን እሱ ሲኖር የኖረበትን ህይወት ሰርቶ ያለፈውን ስራ ዘለቄታነት እንዲኖረው ለማድረግ በአርቱ ስለ አርት እንሰራለን። ሲቀጥል ደግሞ እሱ በህይወት እያለ ብዙ ሰዎችን ይረዳል ብዬ መናገር ያው እዚህ ጋር እሱን አይገልጽልኝም። በስራዎቹ ሰርቶ አልፏል። እኛም ደግሞ የሱን ስራ እንዴት እናስቀጥላለን በሚለው በሱ ስራ ውስጥ እርዳታ የሚለውን ወይ ደግሞ የተለያዩ ችግሮች በሚደርሱበት ሰዓት እዛ ላይ እንሰራለን። ከትንሽ እስከ ትልቅ ምንም የምናስቀረው ነገር የለም። እሱ በህይወት እያለ ምን ይፈልግ ነበረ ለሚለው ህዝቡ እውነተኛና ታማኝ ሆኖ እንዲኖር ነበር የሚፈልገው። ሁሉም ሰው ደግሞ በታማኝነት እና በግልጽነት እንዲሰራ ነው የሚፈልገው። ያን ነገር ፋውንዴሽን ውስጥ ያካትታል። ሌላው ብዙ ማለት እሱ በሚያደርጋቸው ስራዎች የማያቸው ነገሮች ስላሉ በህብረተሰቡ ውስጥ ምን ለውጥ ያመጣሉ ብለን ያዝናቸው፣ ለምሳሌ ትምህርት ቤት እንደመስራት፣ ውሃ እንደማውጣት እኚህ ነገሮች አሉ። ይሄን ፋውንዴሽን ውስጥ አለ። ለመጀመሪያ ጊዜ እንግዲህ ያው አፄ በህይወት ያለ 3 ዘፈኖች አሉት፣ 3 ልጆች አሉት። እኛ ደግሞ ከስራዎቹ ሌጋሲዎቹን ያስቀጥላሉ ብለን ካሰብነው ውስጥ አንዱን ወስደን ሃጫሉ ሁንዴሳ አዋርድ የሚለውን የሱ 2ኛ ዓመት ላይ ሰኔ 22 ላይ ለማዘጋጀት ዝግጅት የጀመርነው ቆይተናል። ይሄን ዝግጅት ስንጀምር እንደ መነሻ ያደረግነው የኦሮምኛ ሙዚቃን ብቻ ነው። የኦሮምኛ ሙዚቃ ብቻ ላይ ትኩረት ያደረግነው እሱ በህይወት እያለ ሙዚቀኛ ሲሆን ኦሮምኛ ዘፈን ነበር የሚዘፍነው። እንደ መነሻ አንድ ብለን እሱን ጀምረናል። ሲቀጥል ደግሞ ወደፊት እኛም የምንኖር ከሆነ እናስቀጥላለን፣ የማንቀጥል ከሆነ የሚቀጥለው ይቀጥላል። የሃጫሉን አዋርድ ወደ አፍሪካ አዋርድ ለማሳደግ ህልሙ አለን። ይሄን ደግሞ ማድረግ የምንችለው እናንተ ከኛ ጋር ስትሆኑና ህዝቡ ከኛ ጋር ሲሆን ነው። ይሄን ይመስላል። ወደ ምርጫው ስንሄድ ደግሞ ምርጫው እንዴት ተካሄደ፣ ኦሮምኛ ዘፈን ከየት ጀምሮ ነው ለሚለው አፄ ካለፈበት ቀን ጀምሮ እስከ በአማርኛው ጠፋብኝ ይቅርታ። እንግዲህ አመት ከ8 ወር አካባቢ ነው የያዝነው። ምክንያቱም ይሄን አዋርድ ለማዘጋጀት ብዙ ዝግጅቶች ይፈልጋሉ፣ ረጅም ጊዜ ይፈልጋል። የረጅም ጊዜ ፕሮሰስ ውስጥ አልፎ እዚህ የደረሰ ነው እንጂ ዝም ተብሎ ወይ 1 ሳምንት ወይ 2 ሳምንት እቅድ አይደለም እና ይሄን ይመስላል። በተረፈ እንግዲህ የሚካሄደው ያው በ22 ነው ብለናል። ቀኑን እናስባለን። በዛ ላይ ደግሞ አዋርዱን እናዘጋጃለን ማለት ነው። አዋርዱ ላይ እነማን ተካተቱ ለሚለው ቅድም ተናግሬያለሁ። ድምጽ ላይ ነው፣ የኦሮምኛ ድምጽ ላይ ብቻ ነው። የድምጽ ላይ ስንል ግን የቪዲዮ አለ፣ የድምጽ አለ፣ ኤዲቲንግ አለ፣ ሲኒማቶግራፊ አለ፣ ዳይሬክተር አለ፣ ኮምፖዘር አለ፣ ግጥምና ዜማ እነሱም አሉ ማለት ነው። 10 ዘርፎችን አሉት። ከ10 ዘርፎች ውስጥ 4ቱ ናቸው ወደ ህዝብ የሚወጡት። ወደ ህዝብ የመጡበት ምክንያት ደግሞ 70% ዳኞች ዳኞች ናቸው የሚዳኙት። ምክንያቱም እኛ በአይን በምናየው የምንወደው ነገርና በሙያ አንፃር ሲታይ አንድ አይደለም። ስለዚህ በሙያ አንፃር ታይቶ 70% አልፏል። 30% ደግሞ ለህዝብ ነው የተላለፈው። ህዝብ ደግሞ እንዲመርጥ ዌብሳይቱ ላይ ለቀናል። ዌብሳይቱ ላይ የሚቆየው እስከ 18/2022 ነው። ከዛ በኋላ ደግሞ አጭር መልእክት በሱ ብዙ ሰዎች ጋር እንዲደርስ
አጭር መልእክት ላይ እንለቃለን። እሱም በዌብሳይቱ ይለቀቃል። ይሄን ነገር ደግሞ የምታገኙት በዌብሳይቱ ላይ ፌስቡክ ላይ ስለሚለቀቅ ከዛ ላይ ታገኛላችሁ ማለት ነው። ውድድሩ ለምን